ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድ የቻናሌ ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ። ከትንሽ መጥፋት በኋላ እንግዲህ መጥቻለሁኝ። እ ዛሬ ላይ የመጣሁት የተወሰነ ድግስ አለን ቤታችን። እንግዲህ እሱን ድግስ አለፍ አለፍ እያደረኩኝ ለእናንተ ለማሳየት ነው። እንደምታዩት የሚታየ እንግዲህ እዛ ስራም አላሰራም። ድመትም በአይኔ ማየት አልፈልግም። ከመጡ ግን ጭቆንቁን ነው የማድርገው አይነት ሪያክት እያደረገች ነበረ። ድመቶቹን ይዤ ልሙት እያለች ነበር። እና ያው ከባድ ነው። ልጅና ድመት እዚህ ሽንኩርት እየተላጠ ነበር። ከ50 ኪሎ ሽንኩርት በላይ ነው ሽንኩርቱ። ጎረቤት ዘመድ አዝማድ ምናምን ደስ ይላል። የሆነ ጉዳይ ሲታሰብ ግርግሩ ምናምን በጣም ነው ደስ የሚለውና እንግዲህ የወንድሜ ልጅ ቁርአን አክትማ ነበርና ያው የተወሰነ ሀፍላ እናደርጋለን ብለን አድርገን ነበር። ያው ደስ ይላል። አንዳንድ ነገሮችን ወደ እናንተ ቀርጬ ባሳያችሁ ግን በጣም እረሳለሁኝና ከማስ የተወሰነ ነገር ነው ትዝ የሚለኝና የምቀርጸው። ስራ ላይ ስኮኑም ደግሞ በቃ በዛው ትረሱታላችሁ። እንግዲህ እዛ እንጀራ ጋገራና ሽንኩርት መላጥ ካመሸሁ በኋላ ቤቴ ደግሞ እንጀራ የጋገርኩ ነበር። ይሄ የምታዩት ይሄን እንጀራ በመጋገርበት ሰዓት ላይ ሰዓቱ ከምሽቱ 5 ሰዓት ከምናምን ነበር ይሄው የምቀርጽላችሁ ማለት ነው። በዚህን ሰዓት እኛ ሀይቅ ላይ ቀን ቀን እንጀራ መጋገር አይቻልም ፓወር ስለሌለው ወይ ማታ ከ4 ሰዓት በኋላ ወይ ደግሞ ሌሊት 9 ሰዓት ምናምን ብቻ ከ4 ሰዓት እስከ ጠዋት እስከ 11 ሰዓት ባለው መጋገር ይቻላል እንጂ ከዛ ውጭ መብራት ሀይል የለውም እኛ ሀይቅ ላይ ማለት ነው። ያው ከበፊቱ ለውጥ አንጻራዊ ለውጥ አለ አልሐምዱሊላህ በጣም ለውጥ አለው። ያው ቀን መጋገር ባይቻልም ማታ ማታ መጋገር ይቻላል። እንደምንም እዛ ግን ደክሞኝ ብመጣም ያው እዚህ ግን ደግሞ ያው እንጀራችንን እየጋገርን ጨረስን። ወደ 6 ሰዓት አካባቢ ላይ ነው የጨረስኩት ማለት ነው። እንደገና ተጣጥቤ ምናምን እስከ 6 ተኩል ድረስ አልተኛሁም ነበር እላችኋለሁኝ። እና ያው በማታ ጸጥ ስለሚል ድካሙም እንቅልፉም አለ። ግን ያን ተቋቁማችሁ ደግሞ የሚያስጠላችሁ ኤሌክትሪክ እንደዛ ነው እላችኋለሁ። ይሄ እንግዲህ ስጦታ ላበረከትላት ነው። ቁርአን ነው ይሄ። ይሄኛው ደግሞ የሶላት መስገጃ ሸርሻፍ ነው። እንግዲህ ከሳውዲ አረቢያ ይዤ የመጣሁት አዲስ ነው። እንግዲህ ስጦታ ልትሰጡ ስታስቡ የምትወዱትን ነገር ስጡ ነው የተባልነው እና የምወደው የሶላት መስገጃ ሸርሻፍ ነው። በጣም ነው የምወደው። አንድ ቀንም አልለበስኩትም የምር። ከዛ እንደመጣ ጥፍጥፍ አድርጌ ነው ያስቀመጥኩት ዱላብ ውስጥና የምወደውን ነገር ይገባታል፣ በቃ ለሷ ለዚህ ክብር አብቅቷት ይገባታል ብዬ ይሄንን እንግዲህ አዘጋጅቼላታለሁኝ ማለት ነው። ያው አስተሻሸጉን ባላቅበትም የስጦታ አስተሻሸግ ምናልባት የራሱ የሆነ ሊኖረው ይችላል። እኔ ግን አላወቅኩበትም። ያው በዚህ መልኩ ስልችሁ ብዙም ፕሮቶኮል የሚጠብቁ አይደሉም እና ስለዚህ እንደዚህ ያደረኩላት በሽቶ አረኩላትና ከዛ በኋላ ደግሞ አባዬን እንደዚህ አድርጌ ደረቅ አባዬን እንደዚህ አድርገን እሽግ አደረግንላት በፕላስተር። በጣም ጥሩ መዓዛ አለው። አበባውም እንደምታዩት ሀረካት ነገር ዲኮር ነገር ነው። ደረቅ አበባ ነው እና ያው ትወደዋለች ብዬ ተስፋ አደርጋለሁ። ከስጦታ ሁሉ ትልቁ ስጦታ ቁርአን ነው ሀቂቃ። ሲቀጥል ሶላት መስገጃ ነው። በቀራች ቁጥር አንስታ አጅር ይኖረኛል ማለት ነው። በሰገደችበት ቁጥር ንያዬ እንደዛ ነው። ሌላም መስጠት ይቻላል። በእርግጥ ግን ከስጦታ ሁሉ በላጩ ስጦታ ይሄ ስጦታ ነው ብዬ ስላሰብኩኝ ነው ይሄን ስጦታ ያዘጋጀሁላት። ከዚህ የበለጠ ከቁርአን የበለጠ ምን እሰጣታለሁ? ጅልባ ምናምን ሊሆን ይችላል። ግን እሷ ደግሞ ጅልባ ምናምን ስላላት በቃ ይሄ ደግሞ ዲፎ ነው። 2 ዲፎ ለእህቶቼ። እህቶቼ ያው ከሩቅ ስለሚመጡ ልጅም አዝለው ዳቦም ጋግረው ስለማይችሉ እኔ እዚሁ ጋገርኩላቸው ማለት ነው። 2 ዲፎ ነው። በጣም ነበር የሚያምረው የምር። ማታ ተጋግሮ ጧት ነው የቀረጽኩት። በጣም ቅዝቅዝ ብሎ ያምራል። እዛ ራሱ ሲቆረስ በጣም ሰውም እዛ በጣም ወከባ ምናምን ስለነበረ ብዙ ነገሮችን እቀርጻለሁ ብዬ ነበረ ምናምን ግን አልቻልኩም። በቃ በጣም ሰው ማስተናገዱም አለ፣ እንደገና ግፊቱ አለ። በቃ ሰው ብዙ ነበረ። የሁለት እህቶቼ ድፎ ዳቦ ነው። 3 ኪሎ ነው ይሄ። እንደምታዩ ግን ትንሽ ይመስላል። ትንሽ አይደለም ቢገርማችሁ። በቃ የነሱ የእህቶቼ ከታች ያለው ድፎ ነው፣ የኔ ደግሞ ከላይ ያለው ነው። እንዲህ እህቴን አስቀድሜ እሷ ናት ያዘለችው ዳቦውን። እሷ ከፊት ከፊት እየመራች እንግዲህ ጉዟችንን ቀጠልን እላችኋለሁኝ። ወደ ወንድሜ ቤት ማለት ነው። ብዙም አይረቅም፣ ቅርብ ነን እና እንደምታዩት ክረምት ቢሆንም መሬቱ እንዴት እንደደረቀውት ክረምት አይመስልም። እኔም በዚህ መልኩ ልጄን አዝዬ ጉዟችንን እየተማራን
ሄድን እላችኋለሁና በቃ ክረምቱም አቁሞብናል። ዝናቡ እንግዲህ ሁሉንም ነገር አላህ ያስተካክለው። አላህ ቀኝ በቀኝ አላህ ያድርገው። ሀቂቃ ማለት ነው። ያው ከባድ ነው። አንድ ቀን እንደ ክረምት ወንዝ ሳይሞላ፣ አንድ ቀን መንገድ ሳይጨቀጭቅ፣ አንድ ቀን ሰውም ቤት ሳይውል በክረምት ጉዳይ እዚህ ደረስን እላችኋለሁኝ። እንግዲህ ይህን ይመስል ነበረ። ከዛ እንደዚህ እዛ ልጆቹ ሲወጡ ሲገቡ ነው ያልነበርኩም የምቀርጸው። ስልኬን ሰጠኋት ለወንድሜ ልጅ። እሷ ነበረች ስትቀርጸው የነበረችው። እንዴት እያደረገችም እንደምትቀርጸው አላውቅም። እና በደንብ የሚሆነውን ነገር ቀርጬ እላታለሁ። እሷ ዝም ብሎ አላፊ አግዳሚውን ትቀርጸዋለች። ሀቂቃ ማለት ነው። እና እንደዛ ነው እላችኋለሁ። የምትገባው እህቴ ነች፣ የወንድሜ ሚስት ነች የምትነሳው። የኔ ወዶች በጣም ነው የምወዳችሁ የምር ማለት ነው። እና ያው ለዚህ ክብር ስለበቃሽ በጣም ነው ያስደሰሽን። ከደሞ እንግዲህ ከዚህ ደግሞ በተሻለ መልኩ ደግሞ ኢንሻአላህ ሀፍዘሽው ደግሞ የምትሰሪበት የምትተገብሪበት ደግሞ አላህ ያድርግሽ። ይሄን ነው የምለው። የምር በጣም ትልቅ ደስታ ነው። እሷ እንግዲህ እዚህ እናቴ፣ አክስቴ፣ ጎረቤት ምናምን ምናምን ናቸው። የቀረበውን ጉርጫት ባሳያችሁ በጣም ነው የምትስቁትም፣ በጣም ነው የምትገረሙትም። ሀቂቃ ማለት ነው። እኔ እየሳኩኝ እየተሳለቅኩ ሳይሆን እንደው የሰው ልጅ በዚህ ልክ እንዴት ትናንትና ነው እንግዲህ ከትናንትና ሲቅሙ ዋሉ። ከዛ ታደረ አሁንም በዛው ላይ ናቸው። አፋቸው አይቆስልም ወይ ነው የምትሉት? እና ብቻ ያው ምንም ልታስቀሩት የማትችሉት ነገር ነው የምር። የገባውን ጫት በቃ እንዴት ልበላችሁ፣ በአንድ ባጃጅ አይችለውም። በቃ እንደ ሁለት ባጃጅ ይሆናል ማለት ነው የመጣው። እንግዲህ ያ እስከ 10 ሺህ እና ከዛ በላይ ይሆናል ብዬ ነው የማስበው። ቢገርማችሁ ጫቱ ብቻ እንኳ ማለት ነው ለመቃም 10 ሺህ ወጥቶ አስቡትና በጣም ከባድ ነው። እና እንግዲህ አላህ ለሁላችንም አላህ ሂዳያውን አላህ ይስጠን። እንደው ሰው እንዲህ አሁን ጊዜ ተባክኖ ምን አለበት ቁጭ ብለው ዝም ብለው እዚህ የሆነች ነገር ላይ ታስቦ ድግስ እኛ ጋር ዝም ብሎ ቁጭ ብሎ ማውራት መጫወት አይታሰብም። ጫት ከሌለ ሁሉም በቃ ጫት የለም እንዴ ጫት ባይኖር ራሱ የሚረግሟችሁ አይነት ነገር በቃ የሚቆጡ አይነት ነገር። ግን ቤተሰቦች የሚይዘው አይነት ወዳጅ ስለሆኑ ምንም ታረጓችሁ አይችሉም። እና እንደዛ ነው እላችኋለሁ። እንግዲህ ያው የሚቀየም ካለ እንግዲህ ይሄን ሰምቶ ምንም ላረግ አልችልም። እውነታው ይሄው ነው በቃ አይደለ? የምር እንደው ምን ሊጠቀሙና እና እንግዲህ እዚህ ናቸው እናቶቻችን ማለት ነው። እዚህ ቁጭ ብለው ነው ሲቅሙም ሲያጨሱም የነበረው። ያለ ቂምሃ መቀመጥ አይቻልም እኛ ጋር በቃ እንዴት ወሬውም የማይመጣላቸው መሰል። እኔ እህታችሁ ደግሞ እዚህ ላይ እሳቸው እየቃሙ የተረፋቸውን ወደ ታች ያለውን ፍየሎች አሉኝ ቤቴ፣ ለፍየሌ እያበጃጀሁኝ ወደ ቤቴ መጣሁ ማለት ነው። ወደ 11 ሰዓት ላይ ወደ ቤቴ ተመልሻለሁኝ። ብዙ ለመለምኩኝ። ያው በስራ መካከልም ቢሆን የሚጣየን ሚዤ ስለነበረ ያው ሚጣም ወደ ወዲህ እያለኝ ብዙም እንትን አላለችኝም። እንዲህ ገንዘብ ወጥቶብህማ አትከስርም፣ ዝም ብለህ ማገዶ ማኮንም ከታች ከታች ያለውን። ስለዚህ ፍየሌስ ቀለብነቱ የፍየል ነው ብዬ ይዤ መጣሁ እላችኋለሁኝ። እና ይህን ይመስል አጋጣሚ በጣም መብሩክ ብያለሁኝ። እንኳን ደስ ያለሽ እላታለሁ ለወንድሜ ልጅ ለኢሞቲ። እንግዲህ ከዚህ በላይ ደግሞ ለትልቅ ደረጃ ደግሞ ታጭተሽ ለማየት አላህ ያብቃን። እድሜዋ ሀቂቃ ሌላ የደረሰች ልጅ ነች። ሌላ አለማሰቧ ወደ ሌላ አለመሄዷ አልሐምዱሊላ። በጣም ስነ ስርዓት ያላት ልጅ ናት። መብሩክ ብያለሁ በድጋሚ ነው።